ልናወራ ነውና ስሙን። እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ተከታታዮቻችን ሁሉ ሰላም? እኔ ጋር እግዚአብሔር ይመስገን ደህና ነኝ። ይኸው እረፍት ላይ ውጭ ቁጭ ብያለሁ እና እኔ የምላችሁ ዩቲዩብ ለመስራት ሀሳብ እያለን ፍርሃት ወደኋላ የሚያስሄዳችሁ እንደኔ ያላችሁ ሰዎች ከዛሬ ጀምራችሁ ማለት ነው ከዛሬ ጀምራችሁ አዲስ አይዲያ አዲስ የሆነ ነገር እዛችሁ ዩቲዩብን በብርታት እንስራ። ስለዚህ እኔንም ሰብስክራይብ አድርጉ፣ ኮሜንት ላይ ያስቀምጡልኝ፣ መልስላችኋለሁ። አብረን እንስራ። ሌላው ነገር ጨምርላችሁ እውነት እስከ መቼ ነው እኛ ሰው አረብ ሀገር ሰው ቤት ውስጥ ሰርተንም ምንም ነገር ሳንለወጥ ቆም ብለን ስናስብ በእውነት እንደ ሞኝ ራሴን አየሁኝ። የዛሬ 12 አመት 10 አመት አሁን አረብ ሀገር የነበሩ ለምሳሌ እና ሊያሾ እና አረግ ማናት ፋሲካ የምትባል ጉራጌ ልጅ ነበረች። እነሱን እያየን ነበር። ዛሬ ላይ ግን እንደምንም ሀገራቸው ላይ እነሱ እንደምንም እየኖሩ ነው። ምክንያቱም አንድን ነገር ስላሳደጉ ነው። በቃ ልጅ መውለድ ማለት ነው። ዩቲዩብ ሳስበው ዩቲዩብን በስርዓቱ ለሰራን ሰዎች ልጅን እያደረስን እየኮተኮትን ማለት ነው። ስለዚህ እኛም ደግሞ አለ ፍርሃታችን ወደዛ አስወግደን እንድንሰራ ምን ማድረግ አለብን? ሀሳብ ወደ ሀሳብ መመለስ ነው። ወደ ራሳችን መበርታት ነው። እንደምንም ብንኮለታተፍም የሆነ የራስ የሆነ ነገር ማሳወቅ መስራት አለብንና በርቱ፣ እንበርታ፣ እንስራ። እኛም ወደ ሀገራችን ተመልሰን የወለድን ሰዎችም እናሳድግ፣ ያልወለድንም እንውለድ። ለመጨመርም ሀሳብ ያለን ሰዎች ገብተን እንጨምር። እስከ መቼ? ሞትስ ቢመጣብን ስደት ላይ እያየን ነው እንግዲህ ሞት መቼ እንደሚመጣ አናውቅም። ዛሬ ይሁን ነገ ይሁን፣ ሁላችንም ግን ለመኖር ነው የምንጥረው። ለመኖር ነው እና የምንጥረው። ለመኖር ደግሞ መስራት አለብን። ስንሰራ ደግሞ ሁሌ እየፈጋን አይደለም። በአረብ ክሎሮክስ እና ዲቶ ሁሌ ሽንት ቤት በማጠብ አይደለም። እኔ ከኔ ያነሳችሁ ልጆች ከኋላ ያላችሁ እንደውም በርተታችሁ እናንተ ብትሰሩ በጣም ደስ ይለኛል። ለእናንተ ያለኝ መልእክት ይሄ ነው። እኔ ብዙ ጊዜ አስባለሁ ግን ዩቲዩብ ለመስራት ብዙን ጊዜ አስባለሁ ግን ያሰንፈኛል። አሁን ላይ ግን ለምን ይሆናል ይሄ ነገር? በቃ መበርታት አለብኝ። ልክ የሴትዮዋን ስራዬ ብዬ ቆሜ ተነስቼ በሰዓቱ እንደምሰራ ሁሉ ዩቲዩብንም በቃ በትጋት መስራት አለብኝ። በቃ ሰዓቴን ሰጥቼው ማለት ነው። ትርፍ ሰዓቴን እንደዚህ ሲቀመጥ ዩቲዩብ ላይ ወጥቼ መስራት አለብኝ። ሰው እናንተም እንደኔ በርታታችሁ እኔንም አበረታቱኝ። አብረን እንስራ፣ እንተሳሰብ። ወደ ሀገራችን ለመመለስ ምክንያት መፍጠር አለብን። ሌላው ደግሞ ሌሎች ራሱ ልጆቻችን እንዳይወጡ ሰበብ መፍጠር አለብን። በቃ እኛ በቃ እድሜያችንን በላ ነው። በሰው ሀገር ሙተናል። በሰው ሀገር በቃ ሁላችንን ህልማችንን አጨልመናል። በእኛ ይብቃና እንደዚህ አይነት ጥቃቅን ነገር ነው እኮ የኮል የምንሰራ የእነሱን ስራ እንኳን ከባዱን ነገር ኃላፊነት ወስደን ልጆቻቸውን ቤታቸውን ሁሉን ነገር እየተቆጣጠረን እየሰራን አይደል? በእውነት ዩቲዩብ ላይ ግን ጠንክረን ካሰራን ለልጆቻችን እንተርፋለን። ቢያንስ ልጆቻችን እንዳይወጡ እናደርጋለን። የተካፈልነውን እውቀት ከሚያውቁት እንደዚህ እየሰማን እያየን እኛም ደግሞ ነገ ላይ እየሰራን በትምህርታቸው ጎን ለጎን በጣም እውቀቱን እያዳበሩ የተሻለ ህይወት እንዲኖሩ በሀገራቸው ሳይሰደዱ በሀገራቸው እንዲኖሩ እናደርጋለን። ስለዚህ ሀሳቤን ይመስላል። ከዚህ በኋላ ግን አለ ፍርሃት ዩቲዩብ ላይ ቪዲዮ ሰራለሁ እየወጣሁ ማንንም አልፈራም፣ ማንንም አልሰማም። እናንተም በርቱ፣ አብረን እንደግ፣ አብረን እንስራ። የሰው ሀገር ያምራል እንጂ ምንም ነገር አያምርም። ፍጻሜው አያምርም። እንዲህ ስታይ ብቻ ያምራል። በእውነት እግዚአብሔር እኔ በበኩሌ ደክም ያለው ዛሬ 8 አመት ሙሉ ስደት ላይ ደክሞኛል።
ጣልቼዋለሁ። አገሬ ላይ ገብቼ ለምን ዶሮ ማርባት አይሆንም? የራሴን ካሜራ ደቅኜ እሰራበታለሁ ዩቱብ ላይ። እውነት እና አመሰግናለሁ።